ገነርስ በዚህ ሌሊት አላስተኛ ያለኝን መረጃ ስፈልግ ማለት ነው በመጨረሻም አገኘሁት። እኔ በአምስቱ አውሮፓ ሊጎች እንደዚህ ልጅ እኔ በቦታው ምርጥ ለኔ የለምና አለ አይደለ ይሄ ልጅ ካየሁት ጀምሮ ምን አለ አርሰናል በመጣ እያልኩ አሁን ደግሞ በርንማውስ 65 ሚሊዮን ያቀረበ ይውሰደው ብሏል። ልጁ የአርሰናል ደጋፊ ነው እና ደግሞ ልጁ አርሰናልን ስለፈለገ ብቻ አይመጣም ብዬ በጣም ተጨንቄ ነበረ። አሁን በወጣ መረጃ መሰረት ብራዘር አርሰናልም የልጁ ቀንደኛ አድናቂ ነው። እንግዲህ ታውቃላችሁ ልጁ ምን አይነት አስማታዊ ብቃት እንዳለው። ከዚህ በፊትም በርንማውዞች ያው ላለበልቀቅ የተለያየ ነገር ሲያደርጉ ነበር። አሁን ግን ልጁን ማቆየት ስላቃታቸው ሊለቁት ነው። ብራዘር 10 ነው ምናምን አመት ሊጉን ረግጬ ልገዛ ነው። ምን ሊጉን አምስቱ አውሮፓ ሊጎች ላይ ላስቸግር ነው ብራዘር። ይህ ልጅ አርሰናልም ይፈልገዋል። እንግዲህ ጥር ላይ ነው በቅርብ ነው እንግዲህ ያው ደርሷል። አሁን ጥር ዝውውሩ መስኮት ጥር ላይ አርሰናል ሊመጣ የሚችልበት እድል ከሌሎች የሰፋ ነው። የልጁ ፍላጎት አለ። ከዛ ደግሞ የሚጨርሰው ኤዱ ጋስፐር ሳይሆን አንድሬ ቤርታሩ ብራዘር። ይህን ቪዲዮ በደንብ ኮፒ ሊንክ አድርግ። ሌሊት 8 ሰዓት ላይ ነው መለቀው። ይመቻችሁ። እኔ 10 ዓመት ረግጬ ልገዛ ነው።